እንዴት አድርጋችሁ የውጭ ሀገር የስራ እድሎችን ወይም ደግሞ በአብዛኛው የኤንጂኦ የስራ እድሎች አለ ተብለው ፖስት የሚሆኑትን አይታችሁ ኢንተራክት ስታደርጉ ወይም ለስራው አፕላይ ስታደርጉ እንዳትጭበረበሩ፣ እንዴት እንደዚህ አይነት የስራ እድሎች ልክ ናቸው አይደለም የሚለውን ትለያላችሁ የሚል የሰራሁት ፖስት ላይ ነው። ስለዚህ ልላችሁ የሚፈልጋቸው ነገሮች ምንድን ናቸው? እነዚህ ካምፓኒዎች የስራ እድል ሲያወጡ በፍጹም ማለት ነው ከሚቀጠረው ሰው ብር አይቀበሉም። ከዛ ሲቀጥል ደግሞ የራሳቸው ሶሻል ሚዲያ ፔጆቻቸው ላይ በጠቅላላ አላደረጉም እንኳን ብንል አትሊስት የስራ ኦፖርቹኒቲ ካላቸው ማለት ነው ሊንክዲን ፔጃቸው ላይ እና ዌብሳይታቸው ላይ በእርግጠኝነት ፖስት ያደርጋሉ። ስለዚህ ከነዚህ ፕላትፎርም ላይ አግኝተው ነው ሰውም ሼር የሚያደርጋችሁ እኔም ከሆነ ሼር የማደርጋችሁ ማለት ነው። ከዚህ ውጭ ያሉ ግን የራሳቸውን ኢሜል ስልካቸውን እዚህ ካምፓኒ ኑና አፕላይ አድርጉ የሚሏቸው ሰዎች ካሉ በዚህ አይነት የስራ እድል አማካኝነት እናንተን ለማጭበርበር ዝግጁ የሆኑ ሰዎች የመሆን ፕሮባቢሊቲያቸው በጣም ሰፊ ነው ማለት ነው። ስለዚህ እንደዚህ አይነት የስራ እድል ሲገጥማችሁ አፕላይ ከማድረጋችሁ በፊት ማነው ፖስት ያደረገው፣ እንዴት ነው አፕላይ የማደርገው፣ ምን መስፈርት ተቀምጧል፣ ድርጅት ውስጥ ይሄንን ነገር ኦፊሻል ፔጆቹ ላይ ፖስት አድርጎታል የሚሉትን ነገሮች ለይታችሁ እናረጋግጣችሁ አፕላይ ማድረግ የሚጠበቅባችሁ